የበለጠ ድምቅ ብሏል ምክንያቱም ሴቶች ስላሉበት Happy International Women's Day የተከበራችሁ የፕሮግራሙ ታዳሚዎችና ጥሪ የተደረገላችሁ እንግዶች በዛሬው ዕለት በዓለም አቀፍ ደረጃ ለ113ኛ ጊዜ በሀገራችን ደግሞ ለ48ኛ ጊዜ ሴቶችን እናብቃ ልማትና ሰላምን እናረጋግጥ በሚል መሪ ቃል በድምቀት ለሚከበረው ማርች 8 በሰላም አደረሰን እንኳን አደረሳችሁ። እንደሚታወቀው በሀገራችን 52% የሚሆነው የህዝብ ቁጥር የሚወክሉት ሴቶች ናቸው። የሀገራችን የወደፊት እጣ ፋንታ ብሩህ እንዲሆን እጅግ ትልቅ ጠቀሜታ አለው። የማህበረሰባችን ሰላምና ልማት እድገትም እንዲፋጠን ከፍተኛ አስተዋጽኦ እንዳለው እሙን ነው። ሴቶች የማህበረሰባችን የጀርባ አጥንት የሀገር ዋልታዎች ናቸውና እኔ እዚህ መቆሜ የሀገሪቱ ፕሬዝዳንት ሆኜ የዚህ ውጤት ነኝ። እዚህ ሴት ሚኒስትሮች የመዲናችን ከንቲባ ሴቶች መሆን የዚህ ትግል ውጤቶች ነን። በችሮታ የተሰጠ አይደለም፣ አስመስክረን ነው ለዚህ ብቁ መሆናችን። ሴቶችን ማብቃት ይላል ዘንድሮ መሪ ቃል። ማብቃት አለብን። እዚህ በቢሮ ያለነው ብቻ ሳይሆን ገጠር ላይ ያሉት ሴቶች የሚመግቡን መሰረት የሆኑን ሴቶችን ማሰብ አለብን። የዓለም አቀፍ ሴቶች ስለነበረ ወይም በዓለም አቀፍ ደረጃ በ1975 በተለይ በሰባዎቹ የሴቶች እንቅስቃሴ በጣም ስለተካሄደ ሳይሆን የኢትዮጵያ ሴቶች የተደራጁት መጀመሪያ ሀገራቸውን ለማዳን ወሰኔ ናምነዋለው ለኔ